አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውል የኢትዮጵያ ልማት ነው። ይሄ ጥፋቱም ቶሎ አይታይም፣ ስብራቱም ከፍተኛ ነው። ሰው ግን አይገነዘበውም። ለኮሌክቲቭ ጥቅማችን ናሽናል ኢንትረስት ላልነው ከፍተኛ ጉዳት ያለው ግራንድ ኮራፕሽን ነው። የተቀናጀ ዘረፋ፣ የተደራጀ ዘረፋ፣ ፓወር ያላቸው ሰዎች ያሉበት ዘረፋ በሚደረግበት ሰዓት በግል አይደለም በቡድን በሚደረግበት ሰዓት በከፍተኛ ደረጃ የሀገር እድገት ያዳክማል። በዚያ ደረጃ 100% ኢትዮጵያ ውስጥ ኮራፕሽን የለም። ይሄ እንደ ትልቅ ድል ወስደዋለሁ፣ ግን በቂ አይደለም። ይሄ ማለት ግለሰብ ባለስልጣን ሌባ የለም ማለት አይደለም። በግሉ የሚደራደር የሚሰጥ ሰው የለም ማለት የግሉ ነው፣ የግሉ ውሳኔ ነው። ያም ሆኖ በአመራር ደረጃ በተቻለ መጠን ራዕይ ለማጋራት ተሞክሯል። በሌብነት አይደለም የሚሳካልን፣ ደክመን ጥረን ግረን ኢትዮጵያን ስንቀይር ነው ችግራችን የሚቀረፈው የሚለው እምነት በከፍተኛ አመራር ደረጃ በስፋት በውይይት በስልጠና የራዕይ መጋራት ስራ ሰርተናል።